ሰላም ጤና ይስጥልኝ። እንደምን ሰነበታችሁ? ኢትዮ ስፓርኮች ነን። ዛሬ በተለየ መልኩ ቪዲዮ ኤዲቲንግ እና ግራፊክስ ዲዛይኒንግን ለምትሰሩ ሁሉ ልዩ የሆኑትን ኤችፒ ፓቪሊየን ላፕቶፖች እያንዳንዳቸው ተጨማሪ 2 ጂቢ ኒቪዲያ ግራፊክስ ካርድ ያላቸውን ላፕቶፖች ከሙሉ ስፔሲፊኬሽናቸውና የዋጋ ዝርዝራቸው ይዘንላችሁ ቀርበናል። አብራችሁን ቆዩ። ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይኒንግ እና ሌሎችን ነገሮች የምንሰራባቸው ሶፍትዌሮች እንደ አዶቤ ፎቶሾፕ፣ እንደ አዶቤ ፕሪሚየም ፕሮ እንዲሁም ደግሞ ዳቪንቺ እና ሌሎች የቪዲዮ እና የግራፊክስ ዲዛይኒንግ ሶፍትዌሮች በዋነኝነት የሚፈልጉት የዲቫይስ አይነት ግራፊክስ ካርድ ወይም ቪራም ወይም ደግሞ ቪዲዮ ካርድ ይባላል። ይህን ግራፊክስ ዲዛይን የተገጠመላቸው ላፕቶፖች ውስጥ የመጀመሪያው ይህ የምታዩት ኤችፒ ፓቪሊየን ላፕቶፕ ሲሆን ይህ ላፕቶፕ ኮር i5 11ኛው ጄኔሬሽን ሲሆን 512 ጂቢ ኤስኤስ3 ስቶሬጅ እና 16 ጂቢ ራም የተገጠመለት ነው። ይህ ላፕቶፕ 14 ኢንች ሲሆን ፉል ኤችዲ ስክሪን ኳሊቲ እንዲሁም ተጨማሪ 2 ጂቢ ኒቪዲያ ግራፊክስ ካርድ ያለው ነው። ይህንን ላፕቶፕ ከኛ ጋር በ71200 ብር ያገኙታል። በቀጣይ የምናየው ደግሞ በተመሳሳይ መልኩ ኤችፒ ፓቪሊየን ላፕቶፕ ሲሆን ኮር i5 11ኛው ጄኔሬሽን 512 ጂቢ ኤስኤስ3 ስቶሬጅ እና 16 ጂቢ ራም ያለው ነው። እንደ ቀድሙ 2 ጂቢ ዴዲኬትድ ኒቪዲያ ግራፊክስ ካርድ ያለው ይህ ላፕቶፕ ለየት የሚያደርገው ደግሞ 15.6 ኢንች ስክሪን ስፋት ስላለው በተለይ ቪዲዮ ኤዲት እና ግራፊክስ ዲዛይን ለሚያደርጉ ሰዎች ሰፋ ያለ ዲስፕሌይ ስለሚመርጡ ይህ ላፕቶፕ ምቹ ይሆናል። ይህንን ላፕቶፕ እኛ ጋር በ86500 ብር ብቻ ያገኙታል። በቀጣይ የምናየው ላፕቶፕ ደግሞ ኤችፒ ፓቪሊየን ላፕቶፕ ሲሆን ላፕቶፑ እስካሁን ከገለጽናቸው ለየት የሚያደርገው በኮሩ i7 11ኛው ጄኔሬሽን ነው። ኮሩ i7 መሆኑ ከግራፊክስ ዲዛይኒንግ በተጨማሪ ለኮዲንግ እና ለሶፍትዌር ዲቨሎፕመንት መሆን የሚችል ከፍተኛ ፕሮሰሰር የተገጠመለት ነው። እንዲሁም 512 ጂቢ ኤስኤስዲ ስቶሬጅ እና 16 ጂቢ ራም ያለው ይህ ላፕቶፕ ተጨማሪ 2 ጂቢ ኒቪዲያ ዴዲኬትድ ግራፊክስ ካርድ ያለው ነው። ይህንን ላፕቶፕ እኛ ጋር በአነስተኛ ዋጋ ከ1 ዓመት ዋስትናና ከ1 ሳምንት የሙከራ ጊዜ ጋር በ96500 ብር ያገኙታል። በቀጣይ የምናየው ባለ ግሬ ከለሩን ኮር i7 11ኛው ጄኔሬሽን ኤችፒ ፓቪሊየን ላፕቶፕ ነው። ላፕቶፑ ኮር i7 11ኛው ጄኔሬሽን መሆኑ ብቻ ሳይሆን 512 ጂቢ ኤስኤስዲ ስቶሬጅ እና 16 ጂቢ ራም ያለው ሲሆን 2 ጂቢ ዴዲኬትድ ኒቪዲያ ግራፊክስ ካርድ ያለው ነው። 15.6 ስክሪን ስፋት ስላለው ዙሚና ዙማት እያደረግን ለምንጠቀምባቸው የግራፊክስ እና የቪዲዮ ኤዲቲንግ ሶፍትዌሮች ምቹ ነው። በተጨማሪም ኮር i7 ስለሆነ ለፕሮግራሚንግ እና ለኮዲንግ መሆን የሚችለው ይህ ላፕቶፕ በአነስተኛ ዋጋ እኛ ጋር በ108,000 ብር ብቻ ከ1 ዓመት ዋስትና ጋር ያገኙታል። ሌላው እጅግ በጥሩ አነስተኛ ዋጋ የቀረበው ኤችፒ ፓቪሊየን ላፕቶፕ ኮር i5 10ኛው ጄኔሬሽን ሲሆን 512 ጂቢ ኤስኤስዲ ስቶሬጅ እና 16 ጂቢ ራም ያለው ነው። ይህ ላፕቶፕ ተጨማሪ 2 ጂቢ ዴዲኬትድ ኒቪዲያ ግራፊክስ ካርድ ሲኖረው 14 ኢንች ስለሆነ ለአያያዝ ምቹና ቀላል ነው። ዋጋውም 64500 ብር ሲሆን ይህ ላፕቶፕ ሆኖ በኮር i7 10ኛው ጄኔሬሽን 512 ጂቢ ኤስኤስዲ ስቶሬጅ እና 16 ጂቢ ራም ያለው ሆኖ በ14 ኢንች ሲሆን ደግሞ በዋጋው 72500 ብር ይሆናል። እነዚህ ላፕቶፖች ተጨማሪ 2 ጂቢ ዴዲኬትድ ኒቪዲያ ግራፊክስ ካርድ ስላላቸው በጣም ቀላልና ለስራ ምቹ ናቸው። በተመሳሳይ 14 ኢንች ስክሪን ሳይዝ ነገር ግን በ8ኛው ጄኔሬሽን ኤችፒ ፓቪሊየን ላፕቶፕ ደግሞ ላስተዋወቃችሁ። ላፕቶፑ ኮር i5 8ኛው ጄኔሬሽን ሲሆን 512 ጂቢ ኤስኤስዲ ስቶሬጅ እና 16 ጂቢ ራም ያለው ሲሆን ይህ ላፕቶፕ ተጨማሪ 2 ጂቢ ዴዲኬትድ ኒቪዲያ ግራፊክስ ካርድ ስላለው ስራዎችን በተለይ የግራፊክስ እና የቪዲዮ ስራዎችን በቀላሉ ማሰራት ይችላል። ይህ ላፕቶፕ እኛ ጋር በ54500 ብር ዋጋ ያገኛሉ። በተጨማሪም
ይህ ላፕቶፕ ሆኖ ኮር i7 8ኛው ጄኔሬሽን 512GB SSD በ16GB RAM እና 2GB ዴዲኬትድ NVIDIA ግራፊክስ ካርድ ያለውን ላፕቶፕ ዋጋ እጅግ በጣም በአነስተኛ ዋጋ በ64500 ብር ያገኙታል። በቀጣይ RTX 2050 4GB NVIDIA ግራፊክስ ካርድ ስላለው ላፕቶፕ ላሳያችሁ። ላፕቶፑ HP ፓቪሊየን ፕላስ ላፕቶፕ ሲሆን ፕሮሰሰሩ ከፍተኛ ስለሆነ ፕላስ የሚል ስያሜ ተሰጥቷል። ይህ ላፕቶፕ ኮር i5 12ኛው ጄኔሬሽን ሲሆን 512GB SSD ስቶሬጅ እና 16GB RAM ያለው ነው። 14 ኢንች 2K ሪዞሉሽን ያለው ይህ ላፕቶፕ RTX 2050 4GB NVIDIA ግራፊክስ ካርድ ስላለው ስራውን ጥንቅቅ አድርጎ መስራት የሚችል ነው። ይህንን ላፕቶፕ እኛ ጋር በ108,000 ብር ብቻ ያገኙታል። ቀጣዩና ፈጣኑ HP ፓቪሊየን ላፕቶፕ ደግሞ ኮር i7 13ኛው ጄኔሬሽን ፕሮሰሰር የተገጠመለት ሲሆን 1 ቴራባይት SSD ስቶሬጅ እና 16GB RAM ያለው ነው። ይህ ላፕቶፕ 14 ኢንች ሲሆን እጅግ ፈጣን የሚባለውን RTX 2050 4GB ግራፊክስ ካርድ ስላለው የትኛውንም አይነት የግራፊክስ እና የቪዲዮ ኤዲቲንግ ሶፍትዌሮችን በቅልጥፍና ማንቀሳቀስ የሚችል ተወዳጅ ላፕቶፕ ነው። ይህንን ላፕቶፕ እኛ ጋር በ138,000 ብር ያገኙታል። ቀጣዩ HP ፓቪሊየን ላፕቶፕ ባለግሬ ከለሩ ሲሆን ይህ ላፕቶፕ ኮር i5 12ኛው ጄኔሬሽን 512GB SSD ስቶሬጅ እና 16GB RAM ያለው ሲሆን እንደሌሎቹም 2GB ዴዲኬትድ NVIDIA ግራፊክስ ካርድ ያለው ይህ ላፕቶፕ እጅግ በጣም ተወዳጅና ፈጣን ከመሆኑም በተጨማሪ 15.6 ስክሪን ስፋት ስላለው ለቪዲዮ ኤዲቲንግ፣ ለግራፊክስ እንዲሁም ሰፋ ብሎ ለሚታዩ የየትኛውም አይነት ሶፍትዌሮች ምቹ ላፕቶፕ ነው። ይህንን ላፕቶፕ እኛ ጋር በ89,000 ብር ከ1 ዓመት ዋስትናና ከ1 ሳምንት የሙከራ ጊዜ ጋር ያገኙታል። እንደ ምርቃት ከኤችፒ ፓቪሊየን ወጣ ብለን አንድ ለየት ያለ የግራፊክስ ዲዛይኒንግና የፕሮግራሚንግን አጣምሮ መስራት የሚችል ላፕቶፕ ላስተዋወቃችሁ። ላፕቶፑ HP ZBook ወይም HP ZBook ወርክስቴሽን ላፕቶፕ ሲባል ወርክስቴሽን የሚያስባለው ሁሉን ነገር አጣምሮ መስራት የሚችል ላፕቶፕ ስለሆነ ነው። ኮር i7 11ኛው ጄኔሬሽን የሆነው ይህ ላፕቶፕ 1 ቴራባይት SSD ስቶሬጅ እና 16GB RAM ያለው ሲሆን ተጨማሪ 4GB ዴዲኬትድ ኳድሮ ግራፊክስ ካርድ ስላለው ሁሉን ነገር በአንድ ጊዜ አጣምሮ መስራት የሚችል ልዩና ጠንካራ ላፕቶፕ ነው። ይህን ላፕቶፕ እኛ ጋር በ108,000 የኢትዮጵያ ብር ማግኘት ሲችሉ ከ1 ዓመት ዋስትናና ከ1 ሳምንት የሙከራ ጊዜ ጋር ይህንን ጠንካራና እጅግ ልዩ ላፕቶፕ ይዘን እንጠብቆታለን። እናም ለዛሬ ለቪዲዮ ኤዲቲንግ እና ለግራፊክስ መሆን የሚችሉ ላፕቶፖችን የዋጋ ዝርዝር ያቀረብነው ፕሮግራም ይህንን ይመስላል። በቀጣይ ሌሎች መረጃዎች እንድናቀርብልዎት ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ለወዳጅ ለጓደኛው ደግሞ ሼር በማድረግ ይተባበሩን ዘንድ ካሁኑ በትህትና እየጠየቀን መልካም ጊዜ እንመኝሎታለን። ኢትዮስፓርክ